ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሃይማኖቱን እስልምናውን ጸባዩን የምትወዱት የሆነ ሰው ሴት ልጃችሁን ለትዳር እንድትሰጡት ቢጠይቃችሁ አጋቡት ይላሉ። ውድና የተከበራችሁ የቻናሌ ተከታታዮች ሙስሊም ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ቤተሰቦች ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ። ለምታበረታቱኝ ላይክ፣ ኮሜንት፣ በርቺ ለምትሉኝ በጣም አመሰግናለሁ ሁላችሁንም። አሁንም ይገዛችሁ አይለየኝ እላለሁኝ። ኢንሻአላህ ከባለፈው የቀጠለ የባል ሀቅ በሚስት ላይ የሚስት ሀቅ በባል ላይ ክፍል 3 ነበር የባለፈው። ክፍል 4 ይዤ መጥቻለሁኝ። ቢላሂ ተዓላ ብስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ሰይይዲና ሙሐመድ ሰለላሁ ዐለይሂ ወሰለም። ክፍል 4 የሃይማኖቷን አስተምህሮት የምትገነዘብ ሙስሊም ሴት ባሏን በምትመርጥበት ጊዜ ተገቢ መስፈርቶችን ማስቀመጥ ይኖርባታል። መልኩ፣ ቁመናው ያማረ እና ባለሀብት መሆን፣ የቅንጦት ኑሮ መኖር፣ ታዋቂ ዝነኛ መሆን ምንም ሊሸነግላት ሊያታልላት አይገባም። በዋነኝነት ትልቁ ግምት ልትሰጠው የሚገባው ሃይማኖቱ፣ ግንዛቤውና መልካም ጸባይ ያለው መሆኑን ነው። ምክንያቱም ይህ ነው ለተስተካከለ ትዳር ነገ በጀነት ለመኖር ትልቁ መስፈርት፣ ለዘላቂ ጎጆ ዋነኛው ምሰሶ። በዚህም መስፈርቶች የሚያልፍ ሰው ለትዳር ጥያቄ አቅርቦ ተቀባይነት የማያገኝ ከሆነ ፊትና እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ በማለት ገልጸውታል። ሃይማኖቱ እስልምናው ጸባዩን የምትወድ የሆነ ሰው ሴት ልጃችሁን ለትዳር እንዲሰጡት ቢጠይቃችሁ አጋቡት ይላሉ። ይህ የማይሆን ከሆነ በምድር ላይ ፊትና ብክለት ይከሰታል። ትርሚዚ እና ኢብኑ ማጃህ ዘግበውታል። እውነታው ሙስሊም ወንድ አንዲት ሴት ቆንጆ ስለሆነች ብቻ በመምረጡ በመጥፎ አካባቢና በመጥፎ ሁኔታ ማደጓን ሙእሚን አለመሆኗን እያወቀ የትዳር አጋሩ እንድትሆን ሊመርጥ አይገባም ማለት ነው። በሌላ በኩል ለሃይማኖቷ ትልቅ ግምት የምትሰጥ ሴት አቋሙ ሸበላ ስለሆነና ከሀብታም ወገን ስለተወለደ ወይንም ገንዘብና ዝና ስላለው ብቻ ጋጠ ወጥ እንደሆነ ለሚያውቅ ሰው ራሷን አሳልፋ መስጠት የለባትም ነው። እውነተኛ ሙስሊም ሴት ቤቷንና ባሏን ለመንከባከብ ራሷን ትሰጣለች። ምክንያቱም ባሏ በእርሷ ላይ ያለው ሀቅ በሚገባ ስለምትገነዘብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሰው ልጅ አንዱ ለአንዱ ሊሰግድ ሱጁድ ሊያደርግ አይፈቀድም። ይሁን እንጂ የሚፈቀድ ቢሆን ሚስቶች ለባሎቻቸው እንዲሰግዱ አዝዛቸው ነበረ። ምክንያቱም ባሎቻቸው በእነሱ ላይ ያለው መብት ትልቅ ነውና። ኢማሙ አሕመድ እና ባዛር ዘግበውታል ሐዲሱን። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አንድ ሰው ለሌላ ሰው እንዲሰግድ የማዝዝ ቢሆን ኑሮ ሴቶች ለባሎቻቸው እንዲሰግዱ አዛቸው ነበረ። ትርሚዚ ዘግበውታል ሐዲሱን። እነዚህን ከላይ ያሉ ሐዲሶች የባል ሀቅ በጣም የከበደ መሆኑን ያስረዱናል። ሆኖም ግን ዘመናችን ሐዲስ ሳይሆን ምዕራባውያንን እየተከተልን የባሎቻችንን ሀቅ እየተውን ወደ ጀሀነም አብረን እየተጓዘ ነው። በተቃራኒው የባሏን ሀቅ የምትጠብቅ ሴት ከታየች ባላገር፣ ገጠሬ፣ ሞኝ ከዚህም ሌላ ስድብ ይሰድቧታል። ለምን? የባሏን ሀቅ ስለጠበቀች፣ መልእክተኛውን ትዕዛዝ ስላከበረች ብቻ። እኔ ይገርመኛል። ሙስሊም እህቴ፣ ሸሪዓ እስልምናችን ባዘዘው መሰረት የባልሽን ሀቅ ከተወጣሽ ምንዳሽ ጀነት ብቻ ነው። የባል ሀቅ ሲባል ሚስቶች በወንዶች ላይ ምንም ነገር የላቸውም ማለት አይደለም። ሚስት ሽቶ ትቀባ፣ አንተ ደስ የሚልህ
ከሆነ አንተም እሷ ደስ እንዲላት ሽቶ መቀባት ግን አትርሳ። በአጠቃላይ አንተ ከእሷ የምትፈልገውን ደስታ እሷም ካንተ እንደምትፈልግ መዘንጋት የለብህም። ኢንሻአላህ ይቀጥላል። በሂደት ከመጀመሪያው ጀምረን እንዴት ባል ወይንም ሚስት መምረጥ፣ እንዴት ሚስት ወይም ባል መምረጥ እንዳለብን እያወቅን ስለ ሀቅ እግረ መንገዳችንን እያወቅን ያ ረቢ ላገቡትም ትዳራቸውን አሳምርላቸው፣ ላላገቡትም ጥሩ ትዳር ስጣቸው። አሜን። ኢንሻአላህ ቀጣይ ክፍል ይቀጥላል። በቀጣይ ሪከርድ እንዳይረዝም ይበቃል እዚህ ድረስ። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቻናሌንም አበረታቱኝ። ላይክ፣ ኮሜንት፣ አስተያየት ካላችሁ አስተያየታችሁን በመጻፍ አጠናክሩኝ። ኢንሻአላህ አላህ ይጨመርበት ሁሉንም።